እሺ በመጀመሪያ ለሰጣችሁኝ ምክር በጣም አመሰግናለሁ። ስሜ ሰናይት ባለልኝ ይባላል። የምኖረው አዲስ አበባ ነው። የልጅቷ ማስታወሻ ላይ አሰ ፕሮዳክሽን ማናጀር ነው የምሰራው። የልጅቷ ማስታወሻ ላይ አሰ ፕሮዳክሽን ማናጀር መስራት የጀመርኩት በአጋጣሚ ነው። ከጓደኛዬ ጋር ወደዛ እንሄድ ነበረ። እሷ ካስት ለመደረግ በተደጋጋሚ ወደ ልጅቷ ማስታወሻ ፕሮዳክሽን ቲም ትሄድ ነበርና እኔም በተደጋጋሚ ከእሷ ጋር ወደዛ ሄድ ነበረ። ከዛ እሷም ለካስቲንግ ተመረጠች። ጓደኛዬም የዛኔ የኮሌጅ ተማሪዎች ነበረን ሁለታችንም። እሷ ካስት ተደርጋ ተመርጣ መስራት ስትጀምር ደግሞ እሷ ለስራ በምትሄድበት ጊዜ እኔም አብሬያት በተደጋጋሚ ከእሷ ጋር ሄድ ነበረ። አይ ነበረ የሚሰሩትን ቁጭ ብዬ የሚያደርጉትን ነገር ምናምን አይ ነበረ። ከዛ በጣም መሰጠኝ የሚሰሩት ነገር፣ የሚያደርጉት ነገር፣ ፕሮዳክሽኑ ላይ ያለው ነገር በጣም ኢንትረስቲንግ ነበር። ከዛ አብሬያቸው መስራት ኢንትረስት ኖረኝና አብሬያቸው እንድሰራ ጥያቄ ያቀረብኩ ማለት ነው። ምንም አይነት ኤክስፒሪየንስ የለኝም፣ ተማሪ ነኝ እንደነገርኳችሁ። በሰዓቱ ግን እነ ቲሞ ልክ አብሬያቸው መስራት እንደምፈልግና ነገሮችን መልመድ እንደምችል መማር እንደምችል ስነግራቸው አክሰፕት አደረኩኝ። በዚህ አጋጣሚ የልጅቷ ማስታወሻ ላይ መስራት የጀመርኩት ማለት ነው። እና በዚህ አጋጣሚ ያለምንም ኤክስፒሪየንስ ያለምንም ነገር ተቀብላችሁኝ አምናችሁኝ አብራችሁን ስራ ስላደረጋችሁኝ በጣም አመሰግናለሁ። ቴንኪው። በል ነቃ እንዲያረጋችን ጠጣ። እሺ ስባት የሚሰራበት ፊልም ላይ በመስራቴ ምን ልበል በጣም ደስተኛ ነኝ። መናገር ከምችለው በላይ በጣም ደስተኛ ነኝ። በጣም እድለኛ ነኝ። በሰዓቱ እውነት ለመናገር አላመንኩም ነበረ። ፕሮዳክሽን ቲሙን ከተቀላቀልኩ በኋላ ነው ስባት እንደሚሰራበት ፊልም ያወቅኩት እና በጣም ነበር ደስ ያለኝ። ማለት ለእኔ የመጀመሪያ ስራዬም ነው፣ የመጀመሪያ ኤክስፒሪየንስም ነው። ከዛ ደግሞ በጣም ታዋቂ ከሆነው ከምንወደው ከጋሽ ስብሐት ገብረእግዚአብሔር ጋር በመስራት ደግሞ ለእኔ በጣም ትልቅ ነገር ነበርና በጣም እድለኛ ነኝ። አብሬው ስለሰራሁኝ አብሬው ጥሩ ጊዜ ስላሳለፍኩኝ በጣም እድለኛ ነኝ። በጣም የማይረሱ ጥሩ ጊዜያቶችን አሳልፈናል። በጣም መልካም ሰው ነው፣ አባት ነው፣ መካሪ ነው። በጣም እድለኛ ነኝ። በጣም ደስተኛ ነኝ። ስባት ፊልሙን ሳይጨርስ በማረፉ በጣም ከባድ ነበር። እውነት ለመናገር እንደዚህ እንደሚወራው ቀላል አልነበረም። በጣም ከባድ ነበረ። ብዙ ነገሮችን ነው ሚስ የተደረገው በሱ መሞት ምክንያት። በጣም ብዙ ነገሮችን ነው የቀሩት ፊልሙ ላይ የቀሩ የጎደሉ ብዙ ናቸው እና የማስታውሰው በሰዓቱ በተደጋጋሚ የእሱ ሲኖች እንዲቀረጹ ይጠይቅ እንደነበረ አስታውሳለሁ እና አይ ቲንክ ታውቁት ነበር አይነት የሚያስብል ሁኔታ ላይ ማለት ነው። የኔን ሲን ቅረጹ ይል ነበረ በጣም በተደጋጋሚ። እንደዛም እያለ ግን በድካም ስሜት ውስጥ ምናምን ሆኖ አልነበረም የሚሰራው። በጣም ኢነርጂ ነበረው። በጣም አሪፍ ነበረ የነበረው። ለሌሎቻችንም ለአርቲስቶቹም ለአክተሮቹም በጣም አሪፍ የሆነ ፉል የሆነ ኢነርጂ እየሰጠ ነበረ እንዲሰሩ የሚያደርጋቸው በሰዓቱና የስብሐት ፊልሙ ሳያልቅ ማረፍ በጣም ብዙ ነገር አጉሏል። ይህን ያህል አመትም ለመዘግየቱ ምክንያት ይመስለኛል እንደኔ ማለት ነው። ስብሐት ገብረእግዚአብሔርንም ሌሎችንም በመሀል ያጣናቸውን ኤማ፣ አማኑኤል እግዚአብሔር ነፍሳችሁን ከደጋጎቹ ጎን ያቆይ እላለሁኝ። አሳዛኝ ነበር።
ፊልሙ ከ12 ዓመት በኋላ ለእይታ ሲቀርብ የተሰማኝ ስሜት በጣም ደስተኛ ነኝ። የመጀመሪያ ስራዬ ነው። የብዙዎቻችን የመጀመሪያ ስራችን ነው። ሰው በጣም ደስ ያለኝ እንኳን ለዚህ በቃ እንኳን መጨረሻውን አየሁት የምለው ስራዬ ነውና በጣም ደስተኛ ነኝ። 12 ዓመት ቢሆንም ትንሽ ጊዜ አይደለም፣ በጣም ረዥም ጊዜ ነው። ሰው በመመረቁም በጣም ደስተኛ ነኝ። ደስ ብሎኛል። ከኔ በላይ ደግሞ ቲሞ እንኳን ደስ አለ፣ እንኳን የስራህን ውጤት ማየት ቻልክ ማለት ፈልጋለሁ። በዚህ አጋጣሚ በጣም ብዙ ለፍተሃል፣ ቀላል አይደለም እና እዛ ነገር ውስጥ የነበርንበት ሰዎች ብዙዎቻችን እናውቀዋለን። የነበረው ነገር ቀላል እንዳልነበር ማለት ነው። ሰው ቲሞም ሌሎቻችሁም እዚህ ፊልም ላይ የተሳተፋችሁ ቃላብ እና ሌሎቻችሁ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ ማለት ነውና የልጅቷ ማስታወሻ ፊልም አልቆ ለእይታ ብቁ መሆኑን በማወቄ በጣም ደስተኛ ነኝ። በጣም ደስ ብሎኛል። እሺ በመጨረሻ ማለት የምፈልገው እዚህ ፊልም ላይ የተሳተፋችሁ በጣም ብዙ ሰዎች ናችሁ። ባክግራውንድ ላይ ያላችሁ ስማችሁን ያልጠቀስን በጣም ብዙ ናችሁ። ያገዛችሁን፣ በዚህ ይሁን በዛ ይሁን ያላችሁን፣ አስተያየት የሰጣችሁን፣ የደገፋችሁን፣ ያበረታታችሁን ለሁላችሁም በጣም እናመሰግናለን። ስፔሻሊ ደግሞ ቲሞ በጣም ደስ ብሎኛል። አንተ እንኳን ደስ አለህ የልፋትን ውጤት በማየት በጣም ደስ ብሎኛል። ሁላችሁም አክትረሶች፣ ፕሮዳክሽን ላይ ነበራችሁ፣ ኤዲቲንግ ላይ ነበራችሁ፣ ሁላችሁም ብቻ ስማችሁን የሁላችሁን መጥቀስ ስለማልችል ለእኔ ደግሞ ቤተሰብም ጓደኛም የሆናችሁኝ ስቲል ነው። ቤተሰብ የሆናችሁኝ ጓደኛ የሆናችሁኝ በጣም ብዙ ሰዎችን ያፈራሁበት ቤት ነው እና በጣም ደስ ብሎኛል። ለዚህ በመብቃታችን በጣም ደስ ብሎኛል። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ። አመሰግናለሁ።